ክርስቶስ ኢየሱስ እግዚአብሔር ቃል አብረን እንካፈላለን። ጥቂት ደቂቃዎችን እግዚአብሔር በሰጠን በውስጤ ባስቀመጠው እግዚአብሔር ሐሳብ አብረን እናያለን። ዘሌዋውያን ምዕራፍ 6 ቁጥር 12 ነው እንግዲህ ያነበብነው። ምሽት በጌታ በኢየሱስ በውስጣችን ያለ መንፈስ እንድነሳሳ ጸልያለሁ። አሜን። እንደዚህ ይላል ቃሉ። እንግዲህ ያነበብነው ዘሌዋውያን ምዕራፍ 6 12 እሳትን በመሠዊያው ላይ ዘወትር ይነዳል አይጠፋም። ካህኑ ማለዳ ማለዳ እንጨት ያቃጥልበታል፣ የሚቃጠለውን መሥዋዕት በዛ ላይ ይረባረባል፣ በዛም የድነትን መሥዋዕት ሰብ ያቃጥላል። ዘወትር በመሠዊያው ላይ እሳት ይነዳል አይጠፋም ይላል። ዘወትር እሳት ከመሠዊያው ላይ ይነዳል አይጠፋም ይላል። ርዕሱ እንደዚህ ብዬ እናገራለሁ። የመንፈስ ቅዱስ እሳት ማቀጣጠል። የመንፈስ ቅዱስ እሳት ማቀጣጠል። ይህ ክፍል ቅድም ያነበብነው ዘሌዋውያን ምዕራፍ 6 ቁጥር 12 እስከ 13 ዘወትር እሳቱ በመሠዊያው ላይ ይቀጣጠላል እንጂ አይጠፋም። ዘወትር ሁሉ ጊዜ ካህናቶች ጠዋት እየተነሱ እንጨት ይረበረቡበታል፣ እሳቱ እንዳይጠፋ ሁሌ በማለዳ እየተነሱ ይህን ያደርጋሉ። ዘሌዋውያን መጽሐፍ እንደምናውቀው ሙሴ ከጻፋቸው መጽሐፎች መካከል አንዱ ነው። ይህ መጽሐፍ ደግሞ ዘሌዋውያን መጽሐፍ ሙሴ ከጻፋቸው መካከል አንዱ ሲሆን ትርጉሙ በድንኳን ውስጥ የሚደረገው የአምልኮ ሥርዓት በአሮንና በልጆቹ የሚደረግ ነው ማለት ነው። በአጠቃላይ ዘሌዋውያን መጽሐፍ ማለት የአምልኮ ሥርዓት ወይ ደግሞ በእግዚአብሔር ፊት ካህናቶች የሚያደርጉ ያንን ሥርዓት ዘሌዋውያን ይባላል። ዘሌዋውያን መጽሐፍ ሙሴ ከጻፋቸው መካከል አንዱ ሲሆን ትርጉሙ በድንኳን ውስጥ የሚደረገው የአምልኮ ሥርዓት በአሮንና በልጆቹ የሚደረግ ነው። ስለዚህ ይህ ሥርዓት አሮንና የአሮን ልጆች ወይ ደግሞ የክህነት ሥራ የሚሰሩ ሁልጊዜ የሚያደርጉ በድንኳን ውስጥ የሚደረገው የአምልኮ ሥርዓት ማለት ነው። ስለዚህ ሙሴ እንደዚህ ብሎ ይናገራል። ይህንን ቃል ሲሰጥ ዘወትር እሳት ከመሠዊያው ላይ አይጥፋ፣ ሁልጊዜ ይንደድ። ስለዚህ ቁጥር 13 ላይ ያለው ቃል እንደዚህ ነው። ከመሠዊያው ላይ ሳይቋረጥ የሚነደው እሳት የሚያሳየው ለእስራኤል ሕዝብ የሚደረገው መሠዋዕት ዘወትር ከመሠዊያው ላይ እሳቱ ይንደድ እንጂ አይጥፋ የሚለው ያንን ትርጉሙ ሲሰጡ በእስራኤልና በእስራኤል ሕዝብ ስም የሚደረገው ያንን መሥዋዕት ወይ ደግሞ ጸሎት ማለት ነው። ስለዚህ ጸሎቱ አይቋረጥም ማለት ነው። እግዚአብሔር መሥዋዕት ስናቀርቡ አንድ ነገር ያስፈልጋል፣ እሳት ያስፈልጋል። ሁልጊዜ ሰው ማነው በብሉይ ኪዳንም በአዲስ ኪዳንም እሳት የሚለው ለመንፈስ ቅዱስ የተሰጠ ትርጓሜ አለ። ለምሳሌ መንፈስ ቅዱስ ብዙ ቦታዎች በእሳት ተመስሏል፣ በንፋስ ተመስሏል፣ በደመና ተመስሏል፣ በእርግብ ተመስሏል። ጌታችን ኢየሱስ ክርስቶስ ልክ ወደ ዓለም ከተጠመቀ በኋላ ከጥምቀቱ ሲወጣ እርግብ እንደሚመስለው መንፈስ ቅዱስ መጥቶ በትከሻው ላይ አረፈ፣ ሰማይ በሱ ላይ ተከፈተ። ይህ የሚወደው ልጄ ነው ብሎ ድምፅ የሚናገረው ድምፅ እንደሰማ ማለት ነው። ስለዚህ የመንፈስ ቅዱስ እሳት ዝም ከተባለ ይጠፋል። በብሉይ ኪዳን እሳቱ እንዳይጠፋ ሁልጊዜ ካህኑ ጠዋት የተነሳ እንጨት ይረበረብበታል እሳቱ እንዳይጠፋ። በዚሁ ደግሞ በአዲስ ኪዳን እሳት በውስጣችን ያለው ያ መንፈስ ቅዱስ እሳት እንዳይጠፋ ወይ ደግሞ እንዲቀጣጠል የምንጨምርበት አንድ ነገር አለ። አንደኛ ጸሎት ነው። ሁለተኛ ደግሞ የእግዚአብሔር ቃል መብላት ነው፣ ማንበብ ነው፣ ራብ ነው፣ ጥማት ነው። ይህ ሁሉ የሚደረገው በውስጣችን ያለ መንፈስ ያቀጣጥላል። እግዚአብሔር መሥዋዕትን ለማቅረብ ደግሞ የሚያስፈልገው አንድ ነገር አለ፣ እሳትና የሚሰዋ ነገር ነው። መሥዋዕቱ በእሳት ላይ ሲቃጠል እግዚአብሔር ያሸታል። ልክ መሥዋዕት ለማቅረብ ሲዘጋጅ ሰው ካህኑ ሲመጣ እሳት ያስፈልጋል፣ የሚቀርበው ደግሞ መሥዋዕት ያስፈልጋል። ይህን ሁሉ እሳት ከተቀረበ በኋላ እንጨት በሱ ላይ ይደረደራል፣ እሳት ይነዳል። የሚቀርበው መሥዋዕት ወይ ይሆናል፣ የተለየ የሚቃጠለው ነገር በሱ ላይ ያቀርባል። እሳቱ ላይ ሲነድ ጭስ ይሆናል ወይ ደግሞ ወደ ጭስ ይቀየራል። ያን እግዚአብሔር ያሸታል ማለት ነው። በአዲስ ኪዳን ስንመጣ እግዚአብሔር መሥዋዕታችን እንዲቀርበው በመንፈስ ማቅረብ አለብን ማለት ነው። የመንፈስ ቅዱስ ኃይል በውስጣችን ጸጥ ከተባለ የምናደርገው ሥጋዊ ነገር ነው።
ዛሬ ምሽት በኢየሱስ ስም የመንፈስ ቅዱስ እሳት በውስጣችን ይቀጣጠል። በአንተ መንፈስ እየተነካ ቦታ ያመርተህ መለማመድ ይዘምራል በየሄደበት ዘመን ይሆን በአንተ መንፈስ የተነካ ቦታ ያመርተህ መለማመድ ይዘምራል በየሄደበት ዘመን ይሆን በመንፈስ ዝናብ የረሰረሰ ሰው ዛሬ ማንተ ነገ ማንተ አንተ ነው የምለው በአንተ መንፈስ የተነካ ቦታ የመርጠህ ለማምለክ ይዘምራል በየሄደበት ዘሚያዘን የሚሆንበት በመንፈስ ዝናብ የረሰረሰ ሰው ዛሬ ማንተ ነገ ማንተ አንተ ነው የምለው ዛሬ ማንተ ነገ ማንተ አንተ ነው የምለው ስለዚህ ዘወትር እሳት ከመሰዋ አይጠፋ ከተካለ በኋላ ካህኑ እንጨትን ልትጨምርበትና እሳቱ እንዳይጠፋ ያደርግ ነበር። ቅድም እንዳልኳችሁ ያንን እሳት እንጨት ባይጨመርበት ይጠፋል። እንዳይጠፋ በቤተ መቅደስ ውስጥ ሁልጊዜ እሳቱ እንዲቀጣጠል ይህ ካህን ይህንን ስራ ይሰራል። አሁን ታቅኔ ወደ አዲስ ኪዳን ልመለስ። የመንፈስ ቅዱስ እሳት ቅድም እንዳልኳችሁ እንዳይጠፋ ሁልጊዜ አንድ ስራ መስራት አለብን። እሳት የሚያቀጣጥሉ ሰዎች ያውቃሉ። እሳት ለማንደድ እሳት ማቀጣጠል ይከብዳል። እሳት ለማንደድ እሳት ማቀጣጠል ይከብዳል። እሳት ለማቀጣጠል ጊዜ ይፈጃል። ሰው ይደክምበታል፣ ያለቅስበታል፣ እንባ ከዓይኑ እንዲወጣ ያደርጋል። ጭስ አለው፣ ያስቸግራል። ከተቀጣጠለ በኋላ ማንደድ ግን በጣም ይቀላል። እንዲሁም የጌታ መንፈስ በውስጣችን እንዲቀጣጠል መጀመሪያ ብዙ ተግዳሮቶች ከተገለጠ በኋላ ከተቀጣጠለ በኋላ ግን ሃሌሉያ። ስለዚህ ዛሬ በአዲስ ኪዳን በዚህ ምሽት ወገኖች አንድ መልእክት ውስጥ ያለ ይህንን መንፈስ ቻል እንዳንል ዝም እንዳንል ሁልጊዜ በናፍቆት እንዲቀጣጠል መፈለግ አለብን። በጸሎት ማድረግ አለብን። ልክ አንድ ሰው እሳት ሲያቀጣጥል ቁጭ ብሎ በእሳት ውስጥ ቁጭ ብሎ እንደሚያራግብ ሁሉ እሳቱ እንዲቀጣጠል እንዲሞቅ እንዲግል ቁጭ ብሎ እሳቱን ያራግቡበታል። ለምን? እንዲቀጣጠል እንዳይጠፋ። ከተቀጣጠለ በኋላ ግን የሚፈልገው ነገር አድርጎበት ይሄዳል፣ ዞር ሊል ይችላል። ከዛ በኋላ እንደፈለግን የፈለግነው ነገር ሊያበስል ይችላል። እንዲሁም የእግዚአብሔር መንፈስ በውስጣችን ያለው ይህ መንፈስ ለማቀጣጠል ዝም ማለት የለብንም። ሁልጊዜ በጸሎት ማቀጣጠል አለብን። ማነሳሳት አለብን። ራብ ሊኖረን ይገባል። ናፍቆት ሊኖረን ይገባል። የጌታ መንፈስ ሆይ በውስጤ እንዲቀጣጠል እፈልግሃለሁ፣ እሳት እንዲነድ እፈልግሃለሁ ማለት አለብን። አየሩን ገና የተከፈተልኝ ይመጣል። ኢየሱስ ጌታ አሜን። አላችሁ ልባችሁን አዘጋጁ። ምን ማለት ነው? ቅድም እንደነገርኳችሁ በአዲስ ኪዳን ያ እሳት ከመሰዋይ እንዳይጠፋ ያለበት የመንፈስ ቅዱስ መገለጫ እንደሆነ ይነግረናል መጽሐፍ። እሳቱ በተለያየ መገለጫ ተገልጿል። የመንፈስ ቅዱስ እሳት ብያቸዋል። በእሳት ተመስሏል፣ በደመና ተመስሏል፣ በድግግም ተመስሏል። ስለዚህ እሳቱን ለማቀጣጠል የሚያስፈልጉ ነገሮች አሉ። አሁን የምናየው ከሰል ለማቀጣጠል ደረቅ እንጨት ያስፈልጋል፣ ፔስታል ያስፈልጋል፣ ጋዝ ያስፈልጋል፣ የሆነ የምንጨምሩ ነገሮች ያስፈልጉናል። እንዲሁም የመንፈስ ቅዱስን እሳት ለማቀጣጠል የሚያስፈልጉ ነገሮች ምንድን ነው? ጸሎታችን ነው፣ ራባችን ነው። ስለ መንፈስ ያለነው ራብ፣ ስለ መንፈስ ቅዱስ ያለነው ራብ መጨመር አለበት። ስለዚህ ከትላንቱ ይልቅ ራባችሁ በውስጣችሁ እንዲነሳሳ በኢየሱስ ስም ጸልያለሁ። አሜን። ሮበርት የሚባለው አንድ
በ12 ዓመት ዕድሜ በነበረው ጊዜ አንድ ራብ አለ ውስጥ ሪቫይቫል በከተማ በሱ ባለበት ከተማ እንዲገለጥ ሁልጊዜ ራብ ነበር። ዊሊያም ሀገር ነው የተወለደው። እዛ ሀገር ሆኖ በጣም በብዙ ነገር የተጨማለቀች ከተማ ነበር። ስለዚህ ይህንን መቀየር የሚችለው ሪቫይቫል ሲመጣ እንደሆነ ተረዳ። የመንፈስ ቅዱስ እሳት በውስጡ ሲቀጣጠል እንደሆነ ተረዳ። ይህ ራእይ በውስጡ አደረ። ገና በ12 ዓመት ዕድሜ ነበር። አንድ መጽሐፍ ያነባል። ያ መጽሐፍ ከእጁ አይለይም። መጽሐፉ ደግሞ የሚለው ስለ ሪቫይቫል፣ ስለ መንፈስ ቅዱስ መግለጫዎችን ነው የሚያነበው። ድንገት ልክ 15 ዓመት ዕድሜ አካባቢ ሲጠጋ አንድ ስራ ነበር የሚሰራ። የማዕድን ስራ ነበር የሚሰሩ። 5 ጓደኞች ነበሩት። ከሱ ጋር 6 ይሆናሉ። ልክ የማዕድን ስራ እየሰሩ ድንገት የእሳት አደጋ ተነሳ። የእሳት አደጋ ሲፈጠር ያ ልጅ ማነው አብሮት የነበሩ ጓደኞቹ በዛ የእሳት አደጋ ሞቱ። እሱና መጽሐፉ ግን ተረፉ ይላል መጽሐፍ። አንድ ነገር ተረዳ። በውስጡ ለካ ያ በውስጡ እየጸነሰው ጽንስ ካለ ሰው በቀላሉ አይሞትም። በቀላሉ ሊቆም አይችልም። ዛሬ በኢየሱስ በውስጣችሁ ያለ ራእይ እንድነሳሳ ጸልያለሁ። በውስጤ ራእይ አለ። በውስጤ ራእይ አለ። ያ ልጅ ራእዩ የነበረው ዊሊያምን ለመቀየር ነው፣ ከተማውን ለመቀየር። ስለዚህ ይህንን መጽሐፍ ያነባል፣ ያጠናል። ሁልጊዜ ራቡ ጥማቱ ይህ ነበር አይሆንም። ጓደኞቹ ከሱ ሞቱ፣ ከተጋብ ሞቱ። እሱና መጽሐፉ ተረፉ። እሱ ግን ቀጠለ። ስለዚህ ሪቫይቫል 10 ዓመታት ተከታታይ ጸለየ፣ ጠበቀው። ሪቫይቫል 26 ዓመት አካባቢ በነበረው ጊዜ ያንን መንፈስ በውስጡ እግዚአብሔር ገለጠ። የእሳት መምጣና ተገለጠበት። የጌታ መንፈስ እንደዚህ ያለ 100,000 የሚያሉ ነፍሳቶችን እሰጣለሁ ብሎ አወራ። ነፍሳት 100,000 የሚሆኑትን ነፍሳቶች እሰጣለሁ። ይህንን ከሰማ በኋላ ቀጠለ። ድንገት እሱ የሚያገለግለው ቸርች እባካችሁ አንድ ምሽት ለአንድ ሰዓት እንኳን ፕሮግራም ስጡኝ ብሎ ነበር። ልጅም ስለነበረ ይሻላል አላሉ። እባካችሁ እናንተ ከጨረሳችሁ በኋላ ማታም ይሁን ፕሮግራማችሁ ካለቀ በኋላ ለአንድ ሰዓት ለሁለት ሰዓት ስጡኛል። እስቲ ሚሁ ተባለ። ሰጡ። ከሰጡ በኋላ ያንን ማታ አገልግሎትን የምትፈልጉ ሰዎች በዚህ ሰዓት ነው ብሎ ማስታወቂያ ተነገረለት። 17 ሰዎች መጡ። ከ17 ሰዎች መካከል 2 ሴትና 15 ወንዶች ነበሩ። ልክ አገልግሎቱ ቀጠለ። እግዚአብሔር ሪቫይቫል አሁን በሱ መገለጽ ሲጀምር 2 ሴቶች በተለየ በሚገርም መንፈስ ተሞሉና በእግዚአብሔር ፊት ማልቀስ ጀመሩ። በመንፈሱ ተሞሉ። ምን ብሎ ጸልያል መስራት እግዚአብሔር ሆይ እያለቀሱ ቀይረን ተጠቀምብን ወይ ውሰደን እያሉ እነዛ ወንዶች ደግሞ በግንባራቸው ተደፍተው በእግዚአብሔር ፊት ንስሐ እየገቡ ራሳቸውን ለእግዚአብሔር ያሳዩ። ያ ፕሮግራም እስከ ሌሊት ቀጠለ። መንፈስ ቅዱስ ጀመረው በ17 ሰው። አየህ፣ ፕሮግራም ባለቀው ሰዓት ተሰጠ። ያ የነበረው ስናፍቅ የነበረው ሪቫይቫል መጥቶ ተገለጠበት። አየህ፣ የመንፈስ ቅዱስ እሳት ላይ እንዲቀጣጠል ከፈለጋችሁ፣ የእግዚአብሔር ነገር በእናንተ ውስጥ እንዲገለጥ ከፈለጋችሁ ራባችሁ ወሳኝ፣ ጥማታችሁ ወሳኝ። አንድ ነገር አስባለሁ። ነገያችን የሚወስነው ዛሬ የሚወስነው ሰው ለነገ ማለት የሚፈልግ ሰው ዛሬ የሚያደርገው ነገር ወሳኝ ነው። በእግዚአብሔር መንፈስ መገለጥ፣ በእግዚአብሔር ኃይል መገለጥ የሚፈልግ ሰው ዛሬ የሚጠበቅበት ነገር አለ። ዛሬ ከሰራባት ነገ ተለውጦ ይገኛል። ስለዚህ በቁጥር ትንሽ ነው ብዙ ግን አንድ ነገር አለ። የጌታ መንፈስ ልብ ነው ውስጣችን ነው የሚፈልገው። እኔ አንተናገርኳቸው የእግዚአብሔር መንፈስ ለካ ሲመጣ ሰው ኑልኝ ማለት አይጠበቅም። ያ መንፈስ ከተገለጠ፣ ያ ክብር ከተገለጠ ዝም ብሎ ሰው ይቀጥላል። ባላላይ አይሞትም መንግስት ያ ሰው ይባል። ይህ ራእይ ውስጡ ባይኖሩ በዛ እሳት ሞት ነበር ይቀባል። ነገር ግን ያ ራእይ ስለነበረበት እግዚአብሔር ደግሞ ያ ራእይ ስለሚሆን ምድሪቱ የሚቀይር ስለሆነ ጠበቀው።
ብዙዎቹ የሞቱ ብዙዎቹ ያለፉ ለምን ምክንያት ነው የኖሩ? ለምን ምክንያት ነው ዘግይቢያቸው የቀጠለው? እግዚአብሔር በሕይወታችን ስራ ስላለ ያ ፕሮግራም ለሌቱ እስከ ሌሊቱ ቀጠለና ፕሮግራማኖች በሬ እንደዚህ አለ። በቃ የፈለግበት ቀን ተጠቀምበት። ህዝቡ ከተጠቀመ እግዚአብሔር ክብር ተገለጠ። እንደፈለገ ተሰጠ። በሶስቱ ወር ባልሞላ ጊዜ ውስጥ ኢቫን 300,000 ነፍሳቶች ወደ ቸርች መጡ። ይህ